በዚህ ቪዲዮ ደግሞ እንዴት አድርጋችሁ ነው ፎቶዎችን ከዚህ በኩል ሲመጣ ከላይ ሲመጣ ከታች ሲመጣ ከተለያየ ዳይሬክሽን እያወራችሁ በየመሃሉ ግብት የሚሉ ነገሮችን መጨመር የምትችሉት የሚለውን ነገር ሃይላይት ሰጣችኋለሁ። እናንተ ደግሞ በደንብ በሰፊው ትሄዱበታላችሁ ማለት ነው። እንግዲህ ኦቨርሌይ የሚለውን ነው ለዚህ አገልግሎት የምንጠቀመው። ከታች ኦቨርሌይ የሚለውን ትነካላችሁ፣ የምትፈልጉትን ፎቶ ትመርጣላችሁ። ከዛ በኋላ አድ ትሉታላችሁ። ከዛ የፎቶውን ሳይዝ ትመርጣላችሁ፣ ምን መምሰል እንዳለበት አድርጋችሁ። የኔ ፎቶ ሳይዝ ከመረጣችሁ በኋላ ኔክስት ስቴፑ ከየት ተነስቶ ነው እንዴት እንዲመጣላችሁ የፈለጋችሁት የሚለው ስለሆነ ይሄንን ወርታች ስክሮል ታረጉትና ትደብቁታላችሁ ማለት ነው ወርታች። ከዛ በኋላ ቅድም ያሳየዋችሁ እቺ ኪ ፍሬም አለች፣ እሷን አንድ ጊዜ ትጫኑና ከዛ በኋላ የቱ ጋር ሲደርስ ነው ወደ ላይ መውጣት የምትፈልጉት የሚለውን እዚህ ጋር ሲደርስ መውጣት የምትፈልጉ ከሆነ ይሄንን ከታች የደበቃችሁትን እንዲወጣና የፈለጋችሁት ቦታ ላይ እንዲያርፍ ታረጉታላችሁ ማለት ነው። እዛ እንደምታዩት ከታች እዚህ ጋር ሲደርስ መውጣት ይጀምራል፣ እዚህ ጋር ሲደርስ ወጥቶ ያልቃል ማለት ነው። ተመልሶ እንዲገባ ከፈለጋችሁ ደግሞ የቱ ጋር ሲደርስ እንዲገባ የምትፈልጉበት ፓርት ላይ ትሄዱና አሁንም ፎቶውን ጫን ብላችሁ ይዛችሁት ወደ ቦታው ወደ ኋላ ወርታች ተመልሱታላችሁ ማለት ነው። እዛ ቪዲዮ እዚህ ጋር ይወጣል፣ ከዛ ተመልሶ እዛው ይገባል ማለት ነው። በዚህ መልኩ ኪ ፍሬም ወደ ላይም ወደ ታችም ወደምትፈልጉት አቅጣጫ ያንቀሳቅስላችኋል ማለት ነው። ነገሮች ከጎን እንዲገቡ ከፈለጋችሁ፣ ከላይ እንዲወርዱ ከፈለጋችሁ፣ ከታች እንዲወጡ ከፈለጋችሁ በዚህ መልኩ የምትፈልጉትን ፎቶና ግራፊክስ ማስገባት ትችላላችሁ ማለት ነው። በቀጣይ ጠቃሚ ቪዲዮ እስክንገናኝ ከክሊክ ዊሳሚ ጋር አብራችሁኝ ስላላችሁ ቴንኪው። መልካም ጊዜ።